በዚህ የጤና ትምህርታችን ላይ የምንመለከተው የተለያየ የወር አበባ ዑደት ማለትም የተለያየ የወር አበባ ዑደት ያላቸው ሴቶች ማርገዝ የሚችሉበት ቀናቶችን በዚህ ቪዲዮ የምንመለከት ይሆናል ማለት ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁኝ እንድትሆኑ በትህትና እየጠየቅኩኝ ወደ ፕሮግራም ማልፍ ይሆናል። እርግዝና የሚፈጠርበት ቀን በወር አበባ ዑደት ርዝመት ላይ የተመሰረተ ነው። ይህም በሁሉም ሴቶች ላይ የተለያየ ነው። ይህ እርግዝና የሚፈጠርበት ቀን ፈርታይል ዊንዶ በመባል ይታወቃል፣ ወይንም ደግሞ ሴቷ ለም የምትሆንበት ጊዜ ማለት ነው። ይህን ቀን እንቁላል ከእንቁላል እጢዎች ማለትም ከኦቫሪ የሚለቀቅበት ቀን ነው። በዚህ ቀንና ከዚህ ቀን 5 ቀናት ቀደም ብሎ ግንኙነት ማድረግ እርግዝናን ይፈጥራል። ኦቭዩሌሽን ማለት አንድ የበሰለ እንቁላል ከእንቁላል እጢ ውስጥ የሚወጣበት ሂደት ነው። ከዚያም እንቁላሉ መራባት በሚችልበት የማህፀን ቱቦ ውስጥ ይቀመጣል። እንቁላሉ በሚለቀቅበት ጊዜ የወንድ የዘር ህዋስ በማህፀን ቱቦ ውስጥ ካለ እንቁላሉ መራባት የሚችልበት ጥሩ ዕድል ይኖረዋል ማለት ነው። ይህም ጽንስ በመፍጠር ወደ ህፃን ሊያድግ ወይንም ደግሞ እርጉዝ እንድትሆኑ ያስችላችኋል ማለት ነው። ለዚህም ነው ከእንቁላል የሚለቀቅበት ቀንና ከዛ ቀን 5 ቀናት አስቀድሞ ግንኙነት ማድረግ እርግዝናን ይፈጥራል የሚባለው። ምክንያቱም አስቀድሞ የወንድ የዘር ህዋስ በዚህ የማህፀን ቱቦ ውስጥ እንቁላሉን ከጠበቀ እስኪለቀቅ ድረስ ማለት ነው የመዋሃድ እድሉ ወይም ደግሞ ጽንስ የመፈጠር እድሉ ከፍተኛ ይሆናል ማለት ነው። እርግዝና በቴክኒካል ሊፈጠር የሚችለው እንቁላሉ ከመውጣቱ በፊት ባሉት 5 ቀናት ውስጥ ግንኙነት ካደረጋችሁ ወይንም ደግሞ እንቁላል በምትለቁበት ቀን ብቻ ነው። ማወቅ ያለባችሁ ይህ ቴክኒካል የሆነ ሜተድ ነው ወይንም ደግሞ ሳይንሳዊ የሆነ ማለት ነው። ነገር ግን በጣም ለም የሆኑት ቀናት የሚባሉት እንቁላል ከመውጣቱ በፊት ያሉት 3 ቀናት ናቸው። ማወቅ ያለባችሁ እስከ 5 ቀናት ድረስ የወንድ የዘር ህዋስ አንድ ጊዜ በማህፀን ከገባ መኖር ቢችልም ነገር ግን በጣም ኢፌክቲቭ የሚሆነውና በከፍተኛ መጠን እርግዝና እንዲፈጠር የሚያደርገው እስከ 2 ወይንም ደግሞ 3 ቀናት ባሉት ጊዜ ውስጥ ነው እንጂ 5 ቀናት መቆየት ቢችልም እስከ 5 ቀን ባለው ጊዜ እርግዝና የመፍጠር እድሉ እንደዛው እየተዳከመ ይመጣል ማለት ነው። ስለዚህ እንቁላል በምትለቁበት ቀን አንደኛ፣ ሁለተኛ ደግሞ ከዛ ቀን 3 ቀናት ወይም 2 ቀናት አስቀድማችሁ ቢሆን በጣም በከፍተኛ ፐርሰንት እርግዝና የመፈጠር እድሉ ከፍ ይላል ማለት ነው። በዚህ ጊዜ የግብረ ስጋ ግንኙነት መፈጸም ለማርገዝ የተቻለውን እድል ይሰጣችኋል ማለት ነው። አንዲት ሴት እንቁላል ከመልቀቋ ከ6 ወይም ደግሞ ከዚያ በላይ ባሉት ቀናት ውስጥ የግብረ ስጋ ግንኙነት ካደረገች የመፀነስ እድሏ 0 ነው የሚሆነው። አስታውሱ፣ ከ6 ቀናት በላይ ከሆነና እንዲሁም ደግሞ እንቁላል ከተለቀቀበት ቀን በኋላ ግንኙነት ብታደርግ ምንም አይነት የመፀነስ እድል አይኖራትም ማለት ነው። እንቁላል በሚወጣበት ቀን ወይም ደግሞ ከ2 ቀናት በፊት ግን የግብረ ስጋ ግንኙነት ከፈጸመች ደግሞ የመፀነስ እድሏ 30% ይሆናል ማለት ነው። እንቁላል ከወጣ ከ24 ሰዓታት በኋላ አንዲት ሴት በዛ የወር አበባ ዑደት ውስጥ ማርገዝ አትችልም። ለምን? እንቁላሉ ይፈራርስና ይበሰብስና ማለት ነው ሺድ በማድረግ ይወገዳል እንጂ በፍጹም ጽንስ መፍጠር አይችልም። መቆየት የሚችለው የማህፀን ቱቦ ውስጥ ለ24 ሰዓታት ብቻ ነው፣ ወይንም በሌላ አባባል ለ1 ቀን ነው የሚቆየው ማለት ነው። ከዚህ ቀን ውጭ ታዲያ ግንኙነት ብታደርግ ያቺ ሴት በፍጹም ማርገዝ አትችልም ማለት ነው። ይህ ቴክኒካል የሆነ ወይም ደግሞ ሳይንሳዊ የሆነ መረጃ ነው። ምክንያቱም እንቁላሉ ከተለቀቀ ከ24 ሰዓት በኋላ በማህፀን ቱቦ ውስጥ መኖር ስለማይችል ነው ማለት ነው። የወር አበባ ዑደታችሁ ርዝማኔውን ለማወቅ የደም መፍሰስ የጀመረበት የመጀመሪያ ቀን ማለትም የወር አበባ የመጀመሪያ ቀን መመዝገብ ይኖርባችኋል። ይህ ቀን ምን አይነት ቀን ነው? አንደኛ ቀን ነው የሚሆነው። ከዚያም የዑደታችሁ የመጨረሻ ቀን የሚሆነው የሚቀጥለው የወር አበባችሁ ከመጀመሩ በፊት ባለው ቀን ነው ማለት ነው። ግልጽ ነው አይደለ? ይህ ማለት ምን ማለት ነው? የወር አበባ የመጣበት የመጀመሪያ ቀን አለ፣ እሱ ቀን 1 ነው። ርዝማኔያችሁን የዑደት ርዝማኔያችሁን ለማወቅ ማለት ነው። ከዛ በኋላ የሚቀጥለው መጨረሻውን ደግሞ ለማወቅ ከፈለጋችሁ የሚቀጥለውን የወር አበባ በምታዩበት የቀን የመጣበት ቀን በፊት ያለው ቀን እሱ የመጨረሻው የወር አበባችሁ ይሆናል ማለት ነው። ስለዚህ
በአጠቃላይ በሌላ አባባል ቀለል እንዲላችሁ የመጀመሪያው የወር አበባ የመጣበት ቀንና ቀጥሎ የሚመጣበት ቀን መካከል ያለው የጊዜ ርዝማኔ ማለት ነው። እሱ ነው የወር አበባ ዑደት የምንለው። ታዲያ ይህ የቀን ርዝማኔ ኖርማሊ የሚታወቀው ከ21 ጀምሮ እስከ 35 ቀናት ድረስ ነው። ማለትም በ21 የሚያዩ አሉ፣ በ22 የሚያዩ አሉ። ማለት በ22 ቀናት ልዩነት ማለት ነው። በ23 ቀናት ልዩነት የሚመጣ አለ፣ በ24 በ25 እያለ እስከ 35 ቀናት ልዩነት ድረስ የሚመጣ የወር አበባ አለ። ከ21 ማወቅ ያለባችሁ ከ21 ጀምሮ እስከ 35 ቀናት ድረስ ባሉት የቀናት ልዩነት የሚመጣ ከሆነ ኖርማሊ ይህ የወር አበባ መደበኛ የወር አበባ ነው የሚባለው። ከዛ በላይ የሚሆን ከሆነ ግን ማለት ከ35 ቀናት በላይ የሚሆን ከሆነ መደበኛ ያልሆነ የወር አበባ ዑደት ነው የሚባለው። ታዲያ አሁን በዚህ ቪዲዮ ላይ የምንመለከተው ይህንን የወር አበባ ዑደት እያነሳን ማለትም የቀናቶቹን ልዩነት እያነሳን ኦቭሌት የምታደርጉበት ቀን ለማወቅ እንሞክራለን። በተጨማሪም ደግሞ ለም የምትሆኑበት ወይም ደግሞ ማርገዝ የምትችሉበት ስፔሲፊክ የሆኑ ቀናቶችን በምሳሌ አሁን እንመለከታለን ማለት ነው። ማወቅ ያለባችሁ ግን የምነግራችሁ ቀናቶች በሙሉ ኤግዛክትሊ ወይም ደግሞ በትክክል ማርገዝ ትችላላችሁ የሚባሉበት ቀናት አይደሉም። ኢስቲሜሽን ወይም ደግሞ ግምታዊ ናቸው፣ አኩሬሲ አይደሉም። ምክንያቱም ይህ ናቹራል ፌኖሜና የሆነ ነገር ስለሆነ እንደ ሴቶቹ ወይም ደግሞ እንደ ተፈጥሯቸው የተለያየ ሊሆን ይችላል። ማወቅ ያለባችሁ የወር አበባችሁ ብቻ አይደለም እርግዝናችሁን እንዲፈጠር ወይም ደግሞ ማርገዝ እንድትችሉ የሚያስችላችሁ ብዙ ተጓዳኝ የሆኑ ችግሮች አሉ። አሁን ግን እኛ የምንመለከተው ዛሬ በዚህ ቪዲዮ የምንመለከተው መደበኛ የወር አበባ ያላቸው ሴቶች ማርገዝ የሚችሉባቸውን ኢስቲሜሽን የሆኑ ቀናቶችን ወይም ደግሞ ግምታዊ የሆኑ ቀናቶችን ነው ማለት ነው። ታዲያ አሁን ምሳሌ እያነሳን የእያንዳንዱን ከ21 ጀምሮ እስከ 35 ያሉትን የወር አበባ ዑደት ቀናቶችን እያነሳን እንመልከት። በመጀመሪያ የምናየው ለምሳሌ በ21 ቀናት የወር አበባ ዑደት ያላቸውን ሴቶች ነው። ማለት የወር አበባቸው በ21 ቀን የሚመጣ ቢሆን ብለን እንመልከት። ለምሳሌ የአሁኑ የወር አበባቸው በጥቅምት 10 መጣ እንበል። ስለዚህ አሁን እቺ ሴት በጥቅምት 10 የወር አበባ ብታይ ማርገዝ የምትችልበት ቀን የሚሆነው ከጥቅምት 14 እስከ ጥቅምት 16 ይሆናል ማለት ነው። ኦቭሌት የምታደርግበት ቀን ደግሞ የሚሆነው በጥቅምት 16 ነው የሚሆነው። ነገር ግን ይህ ኤግዛክት ቀን ማለት አይደለም ማወቅ ያለባችሁ። ስለዚህ ከጥቅምት 14 እስከ 16 ባሉት ቀናት ግንኙነት ብታረግ የማርገዝ እድሏ ከፍተኛ ይሆናል ማለት ነው። ሌላኛው በሁለተኛ የምንመለከተው ደግሞ በ22 ቀናት የሚመጣ የወር አበባ ዑደት ቢኖራት ማለት በ22 ቀናት ለተከታታይ 6 ወራት የምታይ ቢሆን ማርገዝ የምትችልበት ማለትም የወር አበባ የመጣው በጥቅምት 10 ብለን ነው የምንነሳው። ማርገዝ የምትችልበት ቀን የሚሆነው ታዲያ መቼ ነው? ከጥቅምት 15 እስከ ጥቅምት 17 ይሆናል ማለት ነው። ኦቭሌት የምታደርግበት ቀን ደግሞ የሚሆነው በጥቅምት 17 ነው። ስለዚህ በጥቅምት 17 ላይ ግንኙነት ብታደርግ የማርገዝ እድሏ 100% ይሆናል ማለት ነው። ታዲያ ይሄ ኢስቲሜሽን ነው፣ ግምታዊ ነው። በእነዚህ ቀናት ማለትም ከጥቅምት 15 እስከ 17 ማርገዝ ትችላለች ማለት ነው። በሶስተኛ የምናየው ደግሞ በ23 ቀናት የወር አበባ የምታይ ቢሆን ማለት 23 ቀን እየቆየ የሚመጣ ቢሆን እናም የአሁኑን የወር አበባ ያየችው ጥቅምት 10 ቢሆን ብለን ብንነሳ ማርገዝ የምትችልበት ቀንም የሆነው ከጥቅምት 16 እስከ ጥቅምት 18 ይሆናል ማለት ነው። ታዲያም ኦቭሌት የምታደርግበት ቀን ደግሞ የሚሆነው በጥቅምት 18 ይሆናል ማለት ነው። ማወቅ ያለባችሁ 14 ቀን እየቀነስን ነው የምናሰላው። ማለትም ከ23 ቀን ላይ 14 ቀን ትቀንሱና ከዛ በኋላ የመጣበት ማለትም ጥቅምት 10 ላይ ይህንን 14 ቀን እየደመራችሁ ታገኛላችሁ ማለት ነው። ሌላው ደግሞ በ24 ቀናት የሚመጣ ቢሆንስ ማለትም በ24 ቀናት ልዩነት የምታይ ቢሆን እናም የአሁኑ የወር አበባ ጥቅምት 10 ቢመጣ ማርገዝ የምትችልበት ቀን የሚሆነው ከጥቅምት 17 እስከ 19 ይሆናል ማለት ነው። እንዲሁም ደግሞ ኦቭሌት የምታደርግበት ቀን ጥቅምት 19 ይሆናል ማለት ነው። ቀጥሎ ደግሞ በ25 ቀናት የሚመጣ ቢሆን ደግሞ አሁንም የመጀመሪያው የወር አበባ የመጣው ጥቅምት 10 ነው ብለን ብንነሳ ስለዚህ ማርገዝ የምትችልበት ኢስቲሜሽን የሆነ ወይም ደግሞ ግምታዊ የሆኑ ቀናቶች እነማን ናቸው? ከጥቅምት 18 እስከ 20 ይሆናል ማለት ነው። እንዲሁም ደግሞ ኦቭሌት የምታደርግበት ቀን በጥቅምት 20 ይሆናል ማለት ነው። ሌላው ደግሞ በ26 ቀናት ልዩነት የሚመጣ ቢሆን ማለትም ይቺ ሴት ለ6 ወራት ያህል በየ26 ቀናት ልዩነት የወር አበባ ብታይ ማርገዝ የምትችልበት ቀን ቢሆነው ማለትም ጥቅምት 10 ቢሆን የወር አበባ የመጣው
ማርገዝ የምትችልበት ቀን የሚሆነው ከጥቅምት 19 እስከ 21 ይሆናል ማለት ነው። እንዲሁም ደግሞ ኦቭሌት የምታደርግበት ቀን የሚሆነው ጥቅምት 21 ይሆናል ማለት ነው። ማወቅ ያለባችሁ እስካሁን እያየን ያለነው የወር አበባችሁ የሚመጣው በጥቅምት 10 ብለን ተነስተን ነው። ሌላው ቀጥሎ በ27 ቀናት ልዩነት የሚመጣ ቢሆን ደግሞ ማርገዝ የምትችልበት ቀን የሚሆነው ማለትም አሁን የመጣው የወር አበባ ጥቅምት 10 ሆኖ ማርገዝ የምትችልበት ቀን የሚሆነው ከጥቅምት 20 እስከ 22 ነው የሚሆነው። እንዲሁም ደግሞ ኦቭሌት የምታደርግበት ቀን በጥቅምት 22 ይሆናል። ታዲያ በዚህ ቀን ግንኙነት ብታደርግ የማርገዝ እድሏ በጣም ከፍተኛ ይሆናል ማለት ነው። ቀጥሎ ደግሞ በ28 ቀናት ልዩነት የሚመጣ ቢሆንስ? ማለትም የወር አበባ ያየችው በጥቅምት 10 ነው። ስለዚህም ማርገዝ የምትችልበት ቀን የሚሆነው ከጥቅምት 21 እስከ 23 ይሆናል ማለት ነው። እንዲሁም ደግሞ ኦቭሌት የምታደርግበት ቀን በጥቅምት 23 ይሆናል ማለት ነው። ቀጥሎ ደግሞ በ29 ቀናት ልዩነት የወር አበባ የምታይ ሴት ብትሆን ደግሞ አሁንም የወር አበባ መጣ ያልነው በጥቅምት 10 ነው። ስለዚህ ልታረግዝ የምትችልባቸው ቀናት የሚሆኑት ከጥቅምት 22 እስከ 24 ይሆናል ማለት ነው። በተጨማሪም ኦቭሌት የሚደረግበት ቀን ደግሞ በጥቅምት 24 ይሆናል ማለት ነው። ማወቅ ያለባችሁ እነዚህ ቀናቶች አሁንም የኢስቲሜሽን ቀናቶች ናቸው። ቀጥሎ ደግሞ በ30 ቀናት ልዩነት የምታይ ቢሆን እና አሁንም የወር አበባ መጣ ያልነው በጥቅምት 10 ነው። ስለዚህ ማርገዝ የምትችልበት ቀን የሚሆነው ከጥቅምት 23 እስከ 25 ይሆናል ማለት ነው። እንዲሁም ደግሞ ኦቭሌት ልታረግ የምትችልበት ቀን የሚሆነው በጥቅምት 25 ይሆናል ማለት ነው። ስለዚህ በእነዚህ ቀናት ግንኙነት ብታረግ የማርገዝ እድሏ ከፍ ያለ ነው ማለት ነው። ቀጥሎ ደግሞ በ31 ቀናት ልዩነት የሚመጣ ቢሆንና አሁንም የወር አበባ የመጣው በጥቅምት 10 ነው ስላልን ልታረግዝ የምትችልበት ቀን የሚሆነው ደግሞ ከጥቅምት 24 እስከ 26 ይሆናል ማለት ነው። እንዲሁም ደግሞ ኦቭሌት የምታረግበት ቀን የሚሆነው በጥቅምት 26 ነው ማለት ነው። ቀጥሎ ደግሞ በ32 ቀናት ልዩነት የወር አበባ የሚመጣ ቢሆንና አሁንም የወር አበባ የመጣው በጥቅምት 10 ነው ስላልን ልታረግዝ የምትችልበት ቀን የሚሆነው ከጥቅምት 25 እስከ 27 ይሆናል ማለት ነው። በተጨማሪም ኦቭሌት የምታረግበት ቀን በጥቅምት 27 ይሆናል ማለት ነው። ቀጥሎ ደግሞ በ33 ቀናት ልዩነት የምታይ ቢሆንና አሁንም የወር አበባ መጣ ያልነው ከጥቅምት 10 ስለሆነ ማርገዝ የምትችልበት ቀን የሚሆነው ከጥቅምት 26 እስከ 28 ይሆናል ማለት ነው። እንዲሁም ደግሞ ኦቭሌት የምታረግበት ቀን የሚሆነው በጥቅምት 28 ይሆናል ማለት ነው። ስለዚህ በእነዚህ 3 ቀናት ውስጥ ግንኙነት ብታረግ የማርገዝ እድሏ ከፍ ያለ ነው ማለት ነው። ሌላው ደግሞ በ34 ቀናት ልዩነት የምታይ ቢሆንና አሁንም የወር አበባ መጣ ያልነው በጥቅምት 10 ነው። ስለዚህ ማርገዝ የምትችልበት ቀን የሚሆነው መቼ ነው? ከጥቅምት 27 እስከ 29 ይሆናል ማለት ነው። በተጨማሪም ኦቭሌት ልታረግ የምትችልበት ቀን የሚሆነው ኢስቲሜሽን ቀኑ ማለት ነው በጥቅምት 29 ይሆናል ማለት ነው። ሌላውና የመጨረሻው ደግሞ በ35 ቀናት ልዩነት የሚመጣ ቢሆንና አሁንም የወር አበባ አየች ያልነው ጥቅምት 10 ስለሆነ ልታረግዝ የምትችልበት ቀን የሚሆነው ከጥቅምት 28 እስከ 30 ይሆናል ማለት ነው። በተጨማሪም ኦቭሌሽን የሚካሄድበት ቀን የሚሆነው በጥቅምት 30 የመጨረሻው ቀን ላይ ይሆናል ማለት ነው። ስለዚህ በዚህ ቀንና ከዚህ ቀን 3 ቀን ማለትም ከ28 እስከ 30 ባሉት ቀናቶች ውስጥ ግንኙነት ብታረግ የማርገዝ እድሏ ከፍ ያለ ነው ማለት ነው። ክቡራን አድማጮች ማወቅ ያለባችሁ ነገር ግን እነዚህ ያልኳችሁ ቀናት በትክክለኛ እርግዝና የሚፈጠርበት ቀን ነው ማለት አንችልም፣ ወይም ደግሞ ይፈጠራል ብለን የምንወስደው ቀን አይደለም። ነገር ግን እንደ ግምታዊነትና እንደ ኤስቲሜሽን የወሰድነው ስለሆነ በእነዚህ ቀናት ልዩነት ውስጥ ግንኙነት ብታረጉ ብዬ ኳልኩሌት ያደረግኩላችሁ ቀናቶች ናቸው ማለት ነው። ስለዚህ በእነዚህ ቀናት ሊፈጠር ይችላል፣ ፕሮባቢሊቲው ከፍ ያለ ነው ለማለት ነው እንጂ ኤግዛክትሊ በዚህ ቀን ግንኙነት ብታረግ ታረግዛለች ብለን የምንወስደው ቀናቶች አይደሉም። ነገር ግን እንደ ግምታዊነት የሚሰሩ ወይም ደግሞ የሚያገለግሉ የሚጠቅሙ ቀናቶች ናቸው። ይሄንን ማወቃችሁ አንደኛ ማርገዝ የምትፈልጉ ከሆነ በጣም በከፍተኛ መጠን የሚረዳችሁ መረጃ ነው። ሌላኛው ደግሞ እርግዝናን በተፈጥሯዊ መንገድ ማስወገድ የሚፈልጉ ሰዎች አሉ። ማርገዝ የማይችሉ ማለት ምንም መድኃኒት ሳይጠቀሙ ምንም አይነት ነገር በክንዳቸውም በማህፀናቸውም ሳያስቀብሩ እርግዝናን መከላከል የሚፈልጉ ብዙ ሴቶች አሉ፣ በተፈጥሯዊ መንገድ ወይም ደግሞ ናቹራል በሆነ መንገድ ማለት ነው። ታዲያ ይህንን ቀን ማወቃችሁ አንደኛው በዚህ ቀን ግንኙነት እንዳታረጉና እርግዝናችሁን
መቆጠብ እንድትችሉ ያስችላችኋል። ነገር ግን ይሄ ኤግዛክትሊ ላይሆን ይችላል። ከዚህ ቀንም አንድ ቀን ጃምፕ ሊድ ይችላል፣ ሊያልፍ ይችላል፣ ወይም ደግሞ አንድ ቀን ወደ ኋላ ባክ ሊያደርግ ስለሚችል እንደ ኤስቲሜሽን እንድትቆጥሩትና ማርገዝ ለምትፈልጉ ሴቶች ይረዳችኋል ብዬ ያሰብኩትና በእነዚህ በሁለት ቀናት ልዩነት ግንኙነት ብታደርጉ ማርገዝ ትችላላችሁ የተባሉበት ቀናቶች ናቸው ማለት ነው። ስለዚህ ክቡራን አድማጮች በዚህ የጤና ትምህርታችን ላይ እንግዲህ እንደተመለከትነው የተለያየ የወር አበባ ዑደት ላላቸው ሴቶች ማለትም የተለያየ የወር አበባ ዑደት ባላቸው ቀናቶች ውስጥ ለሚያዩ ሴቶች ማለትም ከ21 ጀምሮ እስከ 35 ቀናት ልዩነት ለሚያዩ ሴቶች ማርገዝ የሚችሉባቸውን ኤስቲሜሽን የሆኑ ወይም ደግሞ ግምታዊ የሆኑ ቀናቶችን ለመመልከት ሞክረናል ማለት ነው። አይሆፕ እንግዲህ ይህ የጤና ትምህርት እንደጠቀማችሁና እንዲሁም ደግሞ ትልቅ ግንዛቤ እንደሰጣችሁ ተስፋ አደርጋለሁ። ታዲያ ለሌሎችም እንዲማሩበት ላይክ ብታደርጉት እንዲሁም ደግሞ ሼር ብታደርጉት ብዙ ሰዎች ጋር ይደርሳል፣ ብዙ ሰዎችም ይማሩበታል ማለት ነው። እንዲሁም ደግሞ ለዚህ ቻናልም አዲስ የሆናችሁ ሰብስክራይብ ብታደርጉ በየዕለቱ ጠቃሚ የሆኑ የጤና ትምህርቶችን ማግኘት የምትችሉ ይሆናል ማለት ነው። አብሬያችሁ ቆይታ ያደረኩት ዶክተር አማኑኤል ነበርኩኝ። በሌላ ጠቃሚና እንዲሁም ደግሞ አስተማሪ የጤና ትምህርት ይዤላችሁ እስክመጣ ድረስ ቸር ያቆየን። ቻው።